አብሮነት 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 بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم على عشرة المبشرين بالجنة أسرتوا بجنة التبستروا صحابوችን ያነሳሳን እንገኛለን የተከበራችሁ ተመልካቾቻችን አዙበይር ኢብኑ አዋምን በባለፈው ክፍል ላይ ለማንሳት ሞክረናል አስርቱ ረሱል ሰለላሁ ዐለይሂ ወሰለም የጀነት ናችሁ ካሏቸው መሐከል አንደኛውና ታላቁ ሱሐባ ነው ስለሱ ታሪክ የተወሰነ ከኡስታዳችን ገለጻ ሰምተናል በዛሬው ፕሮግራም ደግሞ ፉአድ በሽርም አለ አጠገባችን የተወሰኑ መዋያ ሐሳቦችን ያነሳን በተለይ እናንተን የሚነኩ ፖይንቶችን ሪዝ ያደረግን ለኡስታዝም ጥያቄዎችን እየሰጠን ምንወያይ ይሆናል ፉአድ እንዴት አገኘኸው ምን የምታነሳቸው ሐሳቦች አሉ شكرا ያው ዙበይር ኢብኑ አዋም ወጣትነትን መጠቀም ወጣትነትን በአግባቡ ለሐቅ ማዋል እዛ ላይ በተርቢያ ማደግ ያለውን ልዩነት ምን ያህል ህይወት ላይ እንደሚፈጠር የእናትን ሚና በትክክል ስትወጣው ምን ሊመስል እንደሚችል ኡስታዝን ባለፈው ክፍል ላይ አሳይቶናል ኢንሻአላህ ዛሬም የዛ ቅጥያ የሆኑ ለህይወታችን አንድ ሰው ሊደርስበት የሚችለውን የሩሽድ ጥግ በሰሃቦች ነው የምንመለከተውና እነዛን ሐሳቦች የበለጠ ተብራርተው ዛሬ የምንመለከት ይሆናል ዛክላ ኡስታዝ بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله وعلى آله وصحبه من والاه የዙበይር ኢብኑ አዋም ሆነ የሌሎችም ሰሃቦችን ታሪክ በአንድ ሰዓት ፕሮግራም ወይም በአንድ ጀልሳ ዳስሶ መጨረስ የሚቻል ነገር አይደለም ምክንያቱም እስላምን ከሸሃደተይን ከያዙ በኋላ እስትንፋሳቸው ከአካላቸው እስክትለይ ድረስ ነው እስላምን የኖሩት ለኛ ያ ሁላ ትምርት ነው መልእክት አለው ያንዳንዱ ህይወታቸው ውስጥ በእያንዳንዱ ጉዳይ ማለት ነውና ምናልባት አንዳንድ ነጥቦች ያስተምራሉ ብለን የምናስባቸው ቤዚክ ነገሮች አንዱ የእናቱን ታሪክ ሶፊያ ራሷም ጀግና እንደሆነች ሴቶች ላይ የሚሰራው ስራውንም በዚህ የሚያመላክት ስለሆነ ነው ሶፊያ ረሱላህ ሰላም خندق ዘመቻ መዲና በተከበበችበት ሰዓት ምንድነው ያደረጉት ሴቶችን ሰብስቦ ታላት እንዳያጠቃቸው አንድ ግቢ ውስጥ ነው ያስቀመጧቸውና እሷን ነው አሚር ያደረጉት እዛ ቦታ ላይ አሚር አድርጓት ያው ሰይፏን ይዛ ግንቡን ከውስጥ በኩል ትዞራለች ያው ኃላፊነት ስላለባት እዛ ህፃናት አሉ ሴቶች አሉ ምናምንና ቅድም ያው የልጇን ታሪክ ነግራቸዋለሁ በኒ ቁረይዛ መረጃ ይሄደ ሲያመጣ እንደነበር ማለት ነው ሌላ ነገርም ያው ነገር ያነሳል አብዱላህ ራሱ በዚህን ዕለት አባቱን ሲከታተል የነበረበትም ተጨባጭ ነበር ይሄን እንደውም እናስቀድመው አባቱን እንዴት ያደርገው ይከታተል ነበር አብዱላህ እሱና ዑመር ኢብኑ መስለማ የሚባል አንድ ጩጬ አብሮ አሉና አንዱን መሰላል ላይ የገፋ ግንቡ ጫፍ ላይ ወጡና ውጪ ያለውን ያያሉ የሆነ ጊዜ የአብዱላህ ኢብኑ ዙበይር ተራ ሆኖ ላይ ሲወጣ አባቱ በፈረስ ብቻውን ወደ ተቃራኒ አቅጣጫ ሰሃቦች ከነበሩበት ካምፕ ወደ ሌላ አቅጣጫ ሲጋልብ ያያል ማታ ወደ ቤት ሲመለሱ ጠይቆት አይተኛል የት ሆነ እንዴ ግንብ ላይ እኮ አንዳችን ያወጣጣን እኮ እዛ አይቼ ነበር ረሱላህ ሰላም እኮ ልኮኝ እኮ የጠላትን እንቅስቃሴ መረጃ ለመውሰድ ይዤ ነው ብሎ ዩሲ አባት ልጅ አባትን እንዴት አድርጎ እንደሚከተል ማለት ነውና ሶፊያ በዛን ሰዓት የዙበይር ኢብኑ አዋም እናት ያን ቀን ምንድነው ያደረገችው ሰይፏን ታጥቃ ግንቡን ከውስጥ በኩል ስትዞር የሆነ ጭንቅላት ብቅ ስል ታያለች ተደበቀች ከዛ በኋላ ዳግም ቀና ብሎ በቃ ሴቶች ብቻ መሆናቸውን አረጋገጠ ለካ ሰውየው አይሁዶች ያላኩት የይሁዶች ሰላይ ነው ከዛ ግንቡን በውጭ በኩል በር ከፈተችና ሂዳ እሱ ልክ ግንቡ ላይ ወጥቶ ባለበት አንገቱን ቆርጣ አንገቱን በግንቡ ውስጥ ነው የጣለችው ማለት ነው እዚህ ደረጃ ነው ጀግንነቷና እንዲሁ በተመሳሳይ መልኩ ኡሁድ ዘመቻ ላይ ወንድሟ ሐምዛ ሲገደል ሐምዛ ያው ወንድሟ ነው በለናል ሶፊያ بنت عبد المطلب ሐምዛ ابن عبد المطلب ሐምዛ ተገደለ ረሱላህ ሰላም በጣም አዘኑ እሷም ሰማች ወደሱ ይሮጠች ያለች ረሱላህ ሰላም አዩዋትና ዙበይር ላኩ ሂድ ማይሆን ነገር እንዳታይ እናትን ያዛት
ምክንያቱም ሐምዛ ጆሮ ተቆርጧል አፍንጫው ሰውነቱ ተምሲል ተደርጎበታል በቁረይሾች በኩልና ያንን የሆነ አስከፊ የሆነ ነገር እንዳታይ በሴትነቷም እንዳትጎዳም ብላ ማለት ነው ከዛ እናቴ ቁሚ ዞር በል እናቴ አይደለሁም እኔ የነዚህ የሞቱ ሰዎች እናት ነኝ አለችው እንዴት እነዚህ የሞቱ አንተ ትኖራለህ ይመስላል እናትና አይ እኔ አይደለሁም ያልኩሽ የአላህ መልእክተኛ አትሂጂ ብሎሻል ቆመችና እኛ እኮ የአላህ Subhanahu Wa Ta'ala ውሳኔ ምን ወድ ሰዎች ነን رضينا بقضاء الله وقدره ብላ እዛው ቆመች ዙበይር ሮጦ መጥቶ ረሱል ሰላም ነገራቸው ምን አለች እንዴት አያት አይ እንዲህ እኮ የአላህን ውሳኔ ወደናል ብላ ተረጋግታ ቆማለች በል ትሂድ ሳቸው የፈሩት ምንድነው ትጮሃለች ትደነግጣለች ብሎ ነው የፈሩትና በል ትሂድና ትየው ሂዳየች ዱዓ አደረገለች እንደውም ዙበይሩን አሁን ምን ይላል ሁለት ነጭ ቀሚስ ከፈን ይዘን ሄደን ነበር አለ ሄደን ስናይ አንድ ወንድም ካጠገቡ እሱ ወድቋል ሐምዛም ትልቅ ነው ረጅም ነው በርግጥ በቃ ይሄ ባራቁቱን ሆኖ ይሄን ሁለት ልብስ ከማልበስ ብለን መለካት ጀመርን የትኛው ልብስ የበለጠ ለየትኛው ይሆናል ብለን ይዘን ሄድነውን ለክተን የሚሆነው ልብስ አንዱ ለሐምዛ አንዱ ለዛ ሟች አደረገን እናትና ልጅ ሜዳ ላይ እንዲህ አይነት ገደል የሰሩበት ተጨባጭ ነው የነበረውና ይሄ አንዱ ጉዳይ ነው ሌላኛው ምናልባት ሌላኛው በጣም ያስተምራል በየ ከማሰባቸው ነገሮች አብዱላህ ኢብኑ ዙበይር ሙጃሂድ ብቻ አይደለም የነበረው ነጋዴ ነበር ሶሻል ላይፉ ምንድነው የሚመስለው የነበረው ብዙ ጊዜ ስለ ሰሃቦች ታሪክ ስንሰማ አብዛኛው የምናወራው ምንሰማው ፓርት የጂሃዱን ፓርት ነው ካነሁ ከጂሃድ ሲመለሱ ህይወት እንደሌላቸው ነው ጂሃድ እኮ የተወሰነ የቀናት ስራ ነው ወይ በአመት ውስጥ አንድ የሁለት የሚከሰት ጉዳይ ነው ከዛ ውጪ ህይወት ይኖራሉ አባቱ ሲሞት ምንም ትተውለት አልሞተም ከዛ በኋላ ወደ መዲና ከመጡ በኋላ ሄዶ ሞርኮ በሚማርኩበት እንደገና ረሱላህ ሰላም የሆነ ራቅ ያለ 3 ኪሎ ሜትር ርቀት ላይ መሬት ሰጡት ረሱላህ ሰላም ለሰሃቦችም መሬት ቆርጦ እንደሚሰጡት ማለት ነው እና እርሻ ቦታ ሰጥቶታል ቴምር ያለው ቦታ ሰጥቶታልና እዛ መሬት አለው እዛው ከዚሁ ጋር ተያይዞ የባለቤቱም ከባሏ ጋር ያላት ትስስርም በዚሁ ጋር መናነሳው ነው የሚሆነው ከዛ በኋላ ግን ይነግዳል መዲና ላይ ወደ 11 ቤቶች አሉት ኢንቨስት አድርጎ ማለት ነው 11 ቤቶች አሉት በስራ ላይ ቤት አለው ኩፋ ላይ ቤት አለው የጋባ እርሻ መሬት አለው ነጋዴ ስለሆነ በጣም ታማኝ ከመሆኑ የተነሳ በሚሞትበት ሰዓት ላይ ልክ ሊሞት ስል የሞተበት ዋቂዓቱል ጀመል የሚባል በሰሃቦች መካከል የተከሰተ አንድ ግጭት ሜዳ ነበር የፊልሚያ ሜዳ ነበር እሱ ምናልባት ሌላ ራሱን የቻለ ሹብሃም እንዳይፈጠር ዝርዝር ማውራት ስለሚያስፈልግ እዛ ውስጥ አንገባም ያንን እለት ሄዶ ዛሬ ልጁን ጠራ አብዱላህ ኢብኑ ዙበይርን ልጅ አብዱላህ አለው ዛሬ ሟችም ገዳይም መዝሉም ነው አለ አንድም ሰው ዛሬ ወይ ዛሊም ሆኖ ወይ መዝሉም ሆኖ መሞቱ አይቀርም ላ ኡራኒ ኢላ መቅቱላን ወመዝሉማን መዝሉም ሆኜ እንደሚገደል ነው ዛሬ የሚተሰማኝ አለው እድሜው በዛን ሰዓት ወደ 64 ዓመት አካባቢ ሆኖታልና እሺ ከዛ ሳሉ አባቱ ደይን አለ እንዲ ቦታ ላይ ያሉ ንብረቶችን በአጠቃላይ እዳ ክፈል የሰዎች እዳ እኔ ጋር አለ ያንዳንዱን የሰው እዳ ሳትከፍል አንድም ውርስ ውስጥ እንዳትገባ አለው የመጀመሪያ ታላቅ ልጁ ከ10 ቅድም ብያቸዋለሁ አይደል 20 ልጆች አሉት 11 ወንዶች 9 ሴቶች ስላሉት ማለት ነው ዛያው የአላህ ቀደር ሆነ ሜዳ ላይ ገብቶ ከጦርነቱም ተመልሶ አንዳንድ ሩዋያ ላይ ለይል ሰላት እየሰገደ ባለበት ነው አምር ኢብኑ ጀርሙዝ የሚባል ሰው መጥቶ ከኋላ የገደለው ይባላል ወይም በተኛበት ነው የገደለው እንጂ ዙበይር ኢብኑ አዋም ምንም ተራ ሰው አንድ ሰው አይደለም 100 ሰውም 1000 ሰውም የሚገድለው ሰው አይደለም አክቹአሊ ቀዳው ሆኖ በዛን እለት ሞቶ በስራ አካባቢ ላይ ነው መቅበራው ዛሬ ድረስ ያለው የሚታወቅ ቦታ ላይ ነው ዋዲ السباع የሚባል ቦታ ላይ ነው መቅበራው ያለው እንዴት ነው እዳው ካልኩሌት ሲደረግ 2 ሚሊዮን 200 ሺህ ድርሃም ነው እዳው የመጣው 1000 و100000 ያው ይሄ ሪያዱ الصالحين ሐዲስ ላይ ሁላችሁም የምታውቁት ሐዲስ ነውና አብዱላህ ኢብኑ ዙበይር በሚያወራው ሐዲስ ላይ እዳው እንዴት ነው ሁሉ እዳው ደስ የመጣው በዛን ዘመን ብዙ ነው 2 ሚሊዮን 200 ሺህ ብር ብሎ ማለት ብዙ ነው ነጋዴ ስለሆነ ሰው ታማኝ ስለሆነ ሰዎች ይመጡና እንካ ዙበይር ይሄ አደራ ይሄ ገንዘብ ያዝልን አንተ ጋር ይቀመጥልን ይሉታል ነው እኔ ጋር ከተቀመጠ
ሊጠፋ ይችላል ከጠፋ ላይ አይጠየቅም አይደል አማናው ካቀሙ በላይ ግን ስጡ አበድሩኝ በብድር መልክ ያኔ ምን ሆናል ዝማው ሐላፊነት ወራሳ አታሱ ሲሞት ወራሾች የመክፈል ግዴታ ስለምኖር ሐቃቸው እንዳይቀርባቸው ማለት ነውና በዚህ አይነት ሁኔታ ይቀበላቸዋል በብድር መልክ ይመዘገባል ከዛ በኋላ ይነግድበታል ማለት ነው እሱም ተጠያቂም የማይሆንበት ተጨባጭ ነው የሚፈጠረው በዚህ አይነት ሁኔታ ዙበይር አልዓዋም ያ እዛ ሄዳ ውስጥ ገባ በዚህ ሁኔታ አብዱላህ ጋባ ወደ 1,700,000 ምናምን ብር ሸጠው መዲና ውስጥ የነበሩ ቤቶችን ሸጣቸው ከዛ በኋላ ሌሎችም ንብረቶችን በአጠቃላይ በየሀገራቱ ያለው ሸጠ እዳ መዲና ላይ ያሉ ሰዎችን እዳውን በሙሉ ይሄ ተቆጠረውን እዳ ከፈለ ልጆቹ መጡና በቃ አሁን ይሄ እዳ ተከፍሏል ገንዘባችን አከፋፍለን አሉት ከዛ በኋላ 4 አመት ሙሉ በየከተማው በየሱቁ በየገበያ ቦታ ሂጄ መጣራት አለብኝ ዙበይር ላይ እዳ ያለው ሰው እነሆ እዳውን ለመክፈል ቤተሰቦቹ ዝግጁ ነን ብሎ እንድጮሁ ማለት ነው 4 አመት ሙሉ በዚህ መልኩ አናውንስ አድርጎ ከ4 አመት በኋላ ገንዘቡን አከፋፈላቸው 4 ምስቶች ናቸው የነበሩት ለነሱ እንኳን በ100,000 ቤት ነው የቀረው ታሪካ የደረሰው በዚህ አይነት መልኩም ይሄም አማና ምን ያክል ተሸካሚ እንደሆነና በንግዱ ዓለም በስራው ዓለም ምን ትልቅ ቦታ እንዳለው እናያለን ምናልባት ከዚሁ ጋር ተያይዞ እቺ ጋባ መሬቱ ጋር በተያዘ መጀመሪያ ላይ በጣም ደሃ ነበሩ አስማ በጣም አንድ ብቸኛ ፈረስ ነበሩ የሱ ፈረሱ ማለት በዛ ዘመን እንደ ዘመኑ ሚግ አውሮፕላን ይሄ F16 የምንለው የለም እንደሱ ማለት ነው ምክንያቱም ወታደር መሃል በሺዎች በመቶ ሺዎች የሚቆጠሩ ወታደር መሃል በዛ ፈረሱ ነው የሚያቋርጠውና ፈረሱ ምስቱ ትልቁ ኃላፊነቱ ፈረሱን መቀለብ ነው ነው የምታደርገው ተምር 3 ኪሎ ሜትር ርቀት ላይ 3 ፈርሰኽ ይላሉ ተሸክማ ነው የምትመጣው እና ከዛ በኋላ ፍሬው ከተበላ በኋላ እንትን የውስጠኛው ፍሬውን ፈጭታ ፈረሱን ትቀልባለች ማለት ነውና በቃ ከዛ በጣም ነው ቤት ስራ ሷነች የምትሰራው ፈረሱን የምትቀልበው እሱ ነው እሱ ጂሃድ መውጣት ነው መልእክት መላክ ነው የሆነ በቃ በጣምና በኋላ አቡበክርና አይቶ ባሪያ ሰጥቶ ስታወራ እንደውም አባቴ ነፃ አወጣኝ እንደ እስረኛ እንደነበረች አድርጋ ነው የምትቆጥረው የነበረችው አንድ ቀን ረሱላህ ሰላም ከሆነ መንገድ ሲመለሱ አስማን አዩት መንገድ ላይ እና ፈረስ እንትን ግመል አስተኙላትና ነይ ከኋላ ተፈናጠጭ አሏት ከዛ ቆም ማለችና አፍራ አይ በእግር ሄዳለው ትልቅ ዘንቢል ጭንቅላቷ ላይ ተሸክማለች ረሱላህ ሰላም ማለት ያው ምንም የሚሸከክም ሰው አይደለም ከዛ በኋላ ረሱላህ ሰላም በቃ አይ ብላ ስትል ትቷት ሄዶ ሀያ ነው የያዛት በአንድ በኩል ሁለተኛ ደግሞ ባሏ መጣ ዛሬ እኮ የገጠመኝ ልንገርህ አለችው እንዴ የአላህ መልእክተኛ እኮ መንገድ ላይ መጥቶ ግመል አስተኝቶልኝ እኔ ከኋላ ተፈናጠጭ ውጪ ብሎኝም ቢያልኳቸው ለምን ያንተን ቅናት አስታውሼ والله አላት እኔ በባዶ እግርሽ እንደዚህ ቃ ተሸክመሽ ከመሄድሽ ረሱላህ ሰለላሁ ዐለይሂ ወሰለም መቀመጥሽ ነው የሚያስደስተኝ የነበረው በጣም غيره አለበት ዝብነው በጣም ቅናት በነገራችን ላይ ያው ወንድ መቅናት መቻል አለበት ሴት ልጆች ሚስቱ አንድ ሰው ዝም ብሎ ሜዳ ላይ ራቁቷን ከማንም ሰው ጋር ስትሄድ አይቶ ማይቀና ወንድ አይደለም ማለት ነው ረሱላህ ሰላም ለዚህ ነው ሳዕድም አንድ ቀን ሳዕድን ሰሃባ እንደው ምስት ከሌላ ወንድ ጋር ተኝታ ብታገኝ ምንድነው የምታደርጉት እንዴ ስባል ሁክም ሲያወሩ ረሱላህ ሰላም አንድ ሰው ሚስቱን በዚና ለመጠርጠር 4 ምስክሮች መኖር መቻል አለባቸው መርፌ ክር መርፌ ውስጥ እንደሚገባ ሁለቱ በዛ አይነት ፖዚሽን ላይ መሆናቸውን 4 ምስክሮች ያ ረሱላህ አላቸው ሚስቴን ከሌላ ባዳ ጋር ተኝታ ሌላ ምስክር ፍለጋ ነው والله ሁለታቸውንም በሰይፍ ከፍላለሁ አለ ከዛ ሳፈገጋሉና አራአይቱም غيرة سعد አሉ የሰዓድን ቅናት አያቸው አሉ والله اغير من الله ደግሞ ከሱ በላይ ይቀናል የሱ ድንበር ስጣሳሉና እነዚህ ታላላቅ ሰሃቦቻችን ገድሎች እያንዳንዱ ትምርት አለው በየቦታው ላይ ማለት ነውና ምናልባት የተወሰነውን ያክል ለማንሳት ያክል ነው ሰለላሁ ዐላ ነቢና መሐመድ ወዐላ አሊሂ ወሰሐቢ አጅማዒን ቢዚ ላይ ምናነሳው በጣም ጀግንነቱ ጎልቶ ቢወጣም እንደውም አብደላህ ልጁ ይናገራል አይደለ በጣም ዙበይር ብዙ ቦታ ጦርነት ከመሳተፉ የተነሳ ብዙ ቦታ ቁስሎች ምናምን አሉና እነዛ ወጣቶችን ራሱ ያስገባው ጫወት ነበር ይላል እሱም ከዙበይር
ተርቢያ ያገኘበት መንገድ በቃ ፕራክቲካል ነበር። የሆነ ዳዕዋዎች ወይም ምኖች አልነበሩም አይደለ? እየኖረው ነው ያየው። እሱም ደግሞ እናቱ እየኖረች ነው ያሳየችውና ምን ያህል እየሰሩ ልጆችን ማስተማር እናት ቁርአን ማቅራት ቂራአት ማቅራት ብቻ ሳይሆን ጀስት እየኖሩት ወላጆች እየኖሩ የሚያሳልፉትን ነገር ነውና ልጆች የሚያዩት በጣም ትልቅ ፖይንት ነው። በተለይ ከተርቢያ ጋር ወላጆች ይህንን ሐሳብ እንደሚይዙት ተስፋ እናደርጋለን። አፍታ ቆይታ ወተን ስንመለስ ቀሪ ሐሳቦችን ወደ እናንተ የምናደርስ ይሆናል። ሳትርቁ ጠብቁን። አብሮነት 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 አብሮነት። ተመልሰናል ተመልካቾቻችን። ከዓሸረል ሙበሽሪነ ቢልጀና ከሚነሱት ሰሓቦች መካከል የዙበይር ብን አልዓዋምን ታሪክ በጥሩ መልኩ ከኡስታዝ ጋር እያየን ነው ያለነው። የረመዳን ምሽቶች ላይ ነው። የረመዳን ምሽቶች አላህን ሱብሓነሁ ወተዓላ የምናስወድድበት፣ አላህ ጋር የበለጠ የምንቃረብበት፣ አላህ ሱብሓነሁ ወተዓላ ሰዎች ወደ አላህ የሚቃረቡባቸውን እድሎች ከሚፈጥርላቸው ጊዜዎች መካከል አንዱ ረመዳን ነው። የረመዳን ወር ደግሞ እጅግ አላህ ዘንድ ተወዳጅ የሆኑ ስራዎች የሚሰራበት ማለትም እንዲህ አይነት ታሪኮችን የምናነሳው የበለጠ ወደ አላህ እንድንቃረብ ወደ ረሱል ዓለይሂ ሰላም የህይወት ጎዳና ዙሪያቸው የነበሩ ሰዎች እንዴት ቅን መንገድ እንደተመሩ የምንተዋወስበት ከመሆኑም ጋር አብረን ማያያዝ እንወዳለን። ዙበይር ብን አልዓዋም ወጣትነት፣ ኃላፊነት መወጣት፣ በአላህ መንገድ ላይ ህይወትን መስጠት፣ እዛ ላይ ፈናእ ማድረግን በሰፊው የምንማማረው ታሪክን ኡስታዝ እያነሳለን የሚገኘው። ተፈضل ኡስታዝና። ብስሚላሂር ረህማኒር ረሂም። ዙበይር ብን አልዓዋም በጣም ከሚገርሙ ነገሮች ረሱል ሰላም ጋር ያለው ትስስር ያለው ፍቅር ለሳቸው ያለው ተድሒያ በጣም የሚገርም ነገር ነው። ዓሊ ብን አቢ ጣሊብ ዙበይር ተገሎ ገዳዩ ዓሊ የሚያደንቀውት መስሎት ሰይፉን ይዞ ይመጣል። አንዳንድ ሪዋ ላይ ደስ የማይል ነው። አክቹዋሊ ጭንቅላቱንም ጭምር ቆርጦት ይዞት መጥቶ ዓሊ ብን አቢ ጣሊብ አይቶ በጣም አለቀሱ። አክቹዋሊ በዛን ሰዓት ተቃራኒ መንገድ ላይ ቆሞ ነበሩ። ዓሊ ግን ሁለታቸውም ፈረሶቻቸውን ጎን ለጎን አቆሞ ያ ዙበይር የአላህ መልእክተኛ ለኔና ለአንተ ለብቻችን የነገሩን ነገር ታስታውሳለህ ብሎ ከዛ ያንን ሐዲስ ሲሰማ ዙበይር ፊቱን አዙሮ ነው ወደ መዲና እየተመለሰ የነበረው። በመሃል ነው ያ ገዳይ በከደት በዙልም በደል የገደለው። ዓሊ ያዩና አለቀሱ። ሰይፉን አዩ። የዙበይር ብን አልዓዋም ሰይፍ ይለያል። የሆነ ቦታ ላይ ስብራት አለው። ያንን ደግሞ ጠላትን መግፈር ጠርቡሽ አለ አይደል? ጭንቅላት ላይ ጦር መከላከያ እሱን ሲመታው ሰይፉ ያው እዛ ላይ ተሰበረበት ይታወቃልና ዓሊ አዩትና ለጣለማ هذا السيف ذب عن رسول الله صلى الله عليه وسلم ብሎ አለቀሱ። ይህ ሰይፍ ከአላህ መልእክተኛ ዘመኑን ሲከላከል የነበረ ሰይፍ ነው። ዙበይር ከነብዩ ሲከላከል በአላህ መንገድ ብዙ ቦታ ላይ ነው የተበሳሳው። በጣም ብዙ ቦታ ላይ የርሙክ ዘመቻ ላይ ብዙ ምዕራፎች ላይ ማለት ነውና እዚህ ደረቱ ላይ የሆነ የሰረጎደ ቦታ አለ ቆስሎ ማለት ነውና አብዱላህ ብን ዙበይር ጣትን እያስገባ ወይ በሌላ ሩዋ ላይ ዑርዋ በሌላው ልጁ እያስገባው ጫወተበት ነበር። ምንድነው አባቴ ስለው ይሄ በእንዲህ አይነት ቦታ ላይ እንዲያንኩት ብሎ ነበር የሚል የነበረውና ለረሱል ሰላም ያለው ፍቅር ለዚህ ነው። በኡሁድ ዘመቻ ላይ እናታችን አይሻ አንደኛውን ልጃቸውን አብዱላህን ሲመክሩት አንተ ሁለቱ አባቶችህ እኮ አላህ በቁርአን የጠራቸው በምን እንደሆነ ታውቃለህ አለችው። ቁርአን ቀራችለት። አንድ ቁርአን በአቡበክርና በዙበይር ላይ ብቻ ለይቶ የወረደ ቁርአን አለ። الذين استجابوا لله والرسول من بعد ما أصابهم القرح
للذين أحسنوا منهم واتقوا أجر عظيم የሚል ያ የሆነበት በድር ዘመቻ ላይ ረሱል አለይሂ ሰላቱ ሰላም ያው ሰሃቦች በሁድ ዘመቻ ላይ ሰሃቦች ረሱል ሰላምን ትእዛዝ በመጣሳቸው በመخالፋቸው የደረሰባቸው ነገር አለ መጀመሪያ ድል ካደረጉ በኋላ ወደ ሽንፈት የተቀየረበት ተጨባጭ አለ ያው በየትኛውም ህይወታችን ከአላህ መንገድ ከወጣን ከረሱል ሰላም መንገድ ከወጣን ድል አንቀዳጅም ከቁርአን መስመር ከወጣን ፍጹም ድል ይመስለናል እንጂ በግል ህይወታችን በማህበራዊ ህይወታችን በዲን ህይወታችን ድል አንቀዳጅም ድል ያለው በቁርአን ውስጥ ነው አላህን መልእክተኛውን استجابه አቤት በማለት ውስጥ ነው ያለውና እነዚህ ሁለት አባቶች ናቸው እኮ የቁርአን አያ የሚጠቅሳቸው አላህና መልእክተኛውን አቤት ብሎ ትእዛዛቸውን የተቀበሉት ምን ከሆኑ በኋላ ከቆሰሉ በኋላ ከዛ ረሱል ሰላም ምን አድርጎ መሰላችሁ ማን ነው እስቲ ተነስቶ ወታደር ይዞ እነዚህ ጠላቶችን የሚያሳድደው አለው ያሸናፊነት ስሜት ተሰምቷቸው ከሄዱ ተመልሶ ሊመጡ ነው ማለት ነው እነዚህ ቁረይሾች ኡሁድ ላይ ከዛ 70 ወታደሮችን መርቶ አቡበክርና ዙበይር ናቸው ከዛ ሁሉ ድካም ከዛ ሁሉ ቁስለት ከዛ ሁሉ ስቃይ በኋላና ይሄ ተضحያ በጣም የሚገርም ነገር ነው የምታየው ሄዶ ጠላቶች ሸሽቶ ሄዱ እንዴ መሐመድ አሁንም ኃይል አለው ተጨማሪ ኃይል መጣለት ብሎ እንዲያስቡ ነው ያደረጋቸውና ይሄ በጣም ትልቅ ታሪክ ነው ትልቅ ገድል ነው ማለት ነው ከዚሁ አብዱላህ ኢብኑ ዙበይር ያደገበትን ቤትን ስታይ አያቱን አይታችኋል አይደል ሶፊያ ነች ማለት ነው አብዱላህ ኢብኑ ዙበይር አይደል እናቱ ማን ነች አስማ ነች በተመሳሳይ መልኩ አብዱላህ ኢብኑ ዙበይር ተሰቅሎ ነው አይደል የተገደለው ካባ አጠገብ እኮ ነው ተሰቅሎ የተገደለው ሐጃጅ ኢብኑ ዩሱፍ ነው የገደለው እናቴ ምን ትመክሪኛለሽ አለችው ያ ቡነየ إن كنت على الحق حق لا يمهونون እርግጠኛውን ብቻ አለችው ይሄ ነው ልጆቻችን ለናስተምር ትውልዱ ሊማር የሚገባው حق ላይ ነን حق ላይ ከሆንክ አላህ ካንተ ጋር ነው ያለው ሂድ አለችው ነገር ግን ከውስጥ ሱሪ ልበስ ጦር ሜዳ ወይም ጠላት እርምጃ ሲወስድብህ አውራህ እንዳይገለጥ ይሄ ደረጃ ነው የሚያስጨንቃት ነበረው ከዛ በኋላ ሐጃጅ ኢብኑ ዩሱፍ ከሰቀለው በኋላ አየችና እናቴ ይሄንን የሰራውትን ድርጊት እንዴት አየሽው ሐጃጅ ያው ሙጅሪም ነው ሱራሱን የቻለ ሌላ ታሪክ ነው ያለውና لست ام لك تبا لك لست ام لك انا ام هذا المقتول او الشهيد አለችው እኔ እዚህ ሸሂድ ልጅ ነኝ እንጂ አንተ እናት አይደለሁም አለችው ከዛ በኋላ አብዱላህ በዛ አይነት መልኩ ነው አባት ምን እንደነበር ተመልከቱ ልጅ ምን እንደነበር ልጆቹ ድረስ ያ የሆነበት ረሱል ሰላም ዱዓ አድርጎላቸዋል በዝርያው ጭምር አላህ የተባረከው እንደሆነ ሁሉ ጊዜ ረሱል ሰላም እጃቸውን አንስቶ እጃቸውን ብብታቸው እስክታይ ድረስ ለዙበይር ኢብኑ አልዓዋም ዱዓ አድርጎለታል ረሱል አለይሂ ሰላም ቁረይዛ ዘመቻ ላይ ኡሁድ ዘመቻ ላይ በድር ዘመቻ ላይ ኸንደቅ ዘመቻ ላይ እነዚህ አጠቃላይ ነገሮች ማለት ነውና ኡማው እንዴት ነው እስላምን እየኖርን ያለ ነው እነዚህ ሰዎች የሚያጅባቸው ደግሞ ረሱል ሰላምን ራሱ ሰሃቦችን እንዴት እንደሚቀርጿቸው ታያለ ዙበይር በቃ የተቀረጸው ለጂሃድ ነው ለጦር ነው የጦር ጀነራል ነው ታስታውሳላችሁ አይደል ያቺ ሴትየው መረጃ ይዛ ከሐቲብ ነቢ በልተዓ ወደ እሳቸው መካን ለመክፈት እንቅስቃሴ ያደረጉ መሆናቸውን መረጃ ለመካዎች ስልክ እሱም ያው ራሱ ቻለ ምክንያት አለው ያንንም እኮ ሮጦ የሄዱት እነዚህ ሰዎች ሶስት ሰዎች ናቸው مقداد علي زبير እነዚህ በቃ ለዚህ ነው የሰሃቦች ኮማንዶስ እነዚህ ናቸው የሚባሉት ማለት ነው ይሄ ስፔሻል ኦፕሬሽን ማንንም በማያውቅ መልኩ እንደዚህ ዙበይር አንድም ታሪኩ ውስጥ የትም ቦታ ላይ የሀገር የመምራት ኃላፊነት ወስዶ አያውቅም ወላ በረሱል ሰላም ዘመን ወላ በአቡበክር ዘመን ወላ በዑመር ዘመን ወላ በዑስማን ዘመን በአሊ ዘመን ያው የምታወቅ ነው በኋላ በዛ ዘመን ነው የሞተውና እሱ ሙሂማው ምንድነው ኃላፊነቱ ጂሃድ ነው ጠላትን መከላከል ነው እስላም ድንበርን መጠበቅ ነው የአኺራ ድንበርን መጠበቅ በሰይፉ ማለት ነው ያ ሰዎች ሚናቸው ማወቅ አለባቸው በህይወት ውስጥ ምንድነው አንተ የምታሳምረው ምንድነው አንቺ የምታሳምሪው ሰዎች የሚቀርጹት ቤት ውስጥ ነው ውጪ ላይ ሜዳ ላይ አይደለም እናት ናት ዓለም እንዲሆን የምትቀርጸው ጀግና እንዲሆን የምትቀርጸው እናት ናት መልካም ስነ ምግባር ልጅ ኖሮት እንዲያድግ የምትቀርጸው ትልቅ ኃላፊነት ያለባት ከአባት በላይ እናት ናት ዙበይርን የቀረጸችው ማናት ሶፊያ ነች አብዱላህን የቀረጸችው ማናት አስማ ቢንት አቢ በክር ነች
ذرية بعضها من بعض مالتي ነው ከፊላቸው የሚመሳሰሉት والذين آمنوا واتبعتهم ذريتهم بإيمان مالتي ነውና ምናልባት ጊዜውም ረመዳን በመሆኑ ብዙ ማህበረሰባችንም በአቴንሽን ይሄን ፕሮግራም የሚከታተል እንደመሆኑ መጠን ልጆቻችን ዝም ብሎ እኛ ዱንያ ላይ ምንድነው አስመዝግበን እየሄድን ያለነው እነዚህ አስርት በጀነት በምድር ላይ ያሉ በጀነት ተበሰሩ ሐዋሪ የሚል ማዕረግ ተሰጠው ሳቢቂን الأولين ተብሎ ማዕረግ ተሰጠው ለአንድ ሰሃባ እኮ ነው ያው ሳቢቂን الأولين ቀደምት እስላም ውስጥ የገቡት አላህ በቁርአን والسابقون الأولون ብሎ ማዕረግ ሰጣቸው اول سيف سل في الاسلام የመጀመሪያ የተመዘዘ ሰይፍ በእስላም ዙበይር العوام ነው ሐዋሪ የረሱል ሰላም ብቸኛ ማዕረግ ነው ይሄ ደግሞ اول سيف ብቸኛ ማዕረግ ነው ሳቢቁን እንኳን ብዙ ሰሃቦች ናቸው ይሄ ማዕረግ ነው ከዛ ቀጥሎስ በጀነት መበሰር በዱንያ ላይ ይሄደ ያለ በጀነት መበሰር ማዕረግ ነው ፊዳከ አቢ ወኡሚ ፊዳ ረሱል ሰላም አባት እናታቸው ለሱ ፊዳ ለሁለት ሰው ነው ያደረጉት አንዱ ለዙበይር ነው ማዕረግ ነው ሌሎች ሰሃቦች ደግሞ የሰጡለት ምስክርነት አለ አቡ አሊ ኢብኑ አቢ ጣሊብ ሲጠየቅ ካነ ዙበይር አሽጀዑና አለ ጀግና ከኛ መካከል ጀግና ብሎ ማለት ዙበይር ነው ዑመር ኢብኑ ኸጣብ ዙበይር ምንድነው የወሰፉት ዙበይር ብሎ ማለት ሩክኑ هذا الدين አለ የዲኑ ማዕዘን ሩክን ነው ግንብ ማለት ነው በቃ እስላም የሚከላከልበት የሚከለልበት ሩክን ዙበይር ነው ብሎ ይሁሉ ማዕረግ አንድ ሶስት መስብሰብ በጣም አያጅብም ሱብሃንከ ያ ረብ እኔ ምን ማዕረግ አለኝ አላህ ፊት በሰላት ነው የምጠራው በስድቅ ነው በጀግንነት ነው በተድሂያ ነው መስዋዕትነት በመክፈል ነው እኛ እስቲ ወጣቶቻችን ዛሬ እነዚህ ወጣቶች እኮ መጫወት ያማራቸው መዝፈን ያማራቸው መዝለል ያማራቸው ካቻ ከኩዮቻቸው እንደፈለጉ ስሜታቸውን ማርካት ያማራቸው ምንድነው ያደረጉት ለአላህ ብሎ ያንን ሻሃዋቸውን ያንን ስሜታቸውን ያንን ፍላጎታቸውን በቁርአን እንድመራ ነው ያደረጉት በሐዲስ እንድመራ ነው ያደረጉት ልጓም ያዙ ልጓም የሻሃዋ የስሜታቸው ልጓም ሲይዙ ማዕረጉን አላህ አጎናጸፋቸው ልጓማቸውን ባይዙ ኑሮ እኮ ማዕረጉ አይኖርም አሁንም አይወሱም ነበር አይወሱም ግን ሻሃዋቸውን ሰበሩ ስሜታቸውን ተቆጣጠሩ ህይወታቸውን ለእስላም ሲሰጡ ሲሰው አላህ Subhanahu Wa Ta'ala خلد الله ذكرهم እስከ መጨረሻው ስማቸው አሁን ዛሬ ስንት ላይ ነው 1447ኛ ላይ ሆነን እናወሳቸዋለን አይደል ኢማጂን እስቲ አስቡ Subhanaka Ya Rabb እኛ ታሪካችን ምን ያክል ዘመን ሊወሳልን ይችላል አመት ከሞትን በኋላ ወይስ እዛው ቀብር ላይ አፈር ከመለሱብን በኋላ خلاص ቤተሰቦቻችንም እኛን የሚያስታውሱበት ነገር ከሌላቸው ኡማውኛንም ያስታውሱበት የለም ምናልባት ይሄ ጊዜያዊ ስሜት ጊዜያዊ ፍላጎትን ሰብረን ለዓላማ መኖርን ለታላቅነት መኖርን ለትልቅ ነገር መኖርን ለኢስላም መኖርን ለላ ኢላሃ ኢላላህ መኖርን ለቁርአን መኖርን በቁርአን መኖርን በቁርአን ጥላ ስር መኖርን በረሱል ሰለላሁ መንገድ ላይ መኖርን መምረጥ ዱንያ ላይም ያስከብራል ዱንያ ላይም ያስከብራል قبل الاخره ሰሃቦች እኮ ዙበይር ሲመጣ እኮ በቃ ሁሉም ሰው ዝም ይላል ደስ ይላል ሁሉም ሰው አንድ ጊዜ ሰሃቦች ተሰብስቦ ስለተለያየ ነገር ሐሳን እየገጠመላቸው ብዙ አቴንሽን አልሰጡትም ዙበይር መጣና እንዴ ሐሳን እኮ ረሱል ሰላም እናንተ እንዲ እንደቀልድ ዛሬ እሷ ተገብ ቁጭ ብላችሁ ምን ታዩት እኮ ምን ይሉት ነበር كما ثبت في صحيح البخاري اوجهم يا حسان وروح القدس معك አይደለ ያሉት አዎ በያቸው ተኩስባቸው ግጥም በግጥምህ ማለት ነው እና እዛ ቁጭ ብሎ ዙበይርን የገለጸበትን በጣም የሚገርም ነገር ነው ዙበይርን የገለጸበት ወይና እኛ ያለን የዚህ ዘመን ትውልድ አራያችን ማን ነው ፊልም አክተር ነው የወጣቱ አራያ እግር ኳስ ተጫዋች ነው ወይስ የመንደር ዱርዬ ማጅራት መቺ ዝም ብሎ በባዶ ስጋውን አፈርጥሞ ሩሑ ባዶ የሆነው የመንደር ጎበዛዚት ነው ማን ነው አራያችን አራያችን እነዚህ ናቸው ለሆኑት የሚገባው ወጣቶቻችን እንደዚህ ንባላቸው በንግድ ነው የፈለጉት ዑስማንን ይወሰዱት በአመራር ነው የወሰዱት አቡበክርን ዑመርን እነዚህ ሰዎችን ዑስማንና አቡ አሊ ኢብኑ ጣሊብን ወሰዱት በጀግንነት ነው ይኸው ዙበይር ኢብኑ አልዓዋም አለላቸው በዕልም ነው አብዱላህ ኢብኑ አባስ አለላቸው በግጥም ነው አብዱላህ ኢብኑ ረዋሃ ሐሳን ኢብኑ ሳቢት አሉላቸው በአርቱ መታወቅ እስላምን መخدም ትልቅነትን ከፈለጉ አሉላቸው
ከሁሉ በላይ ደግሞ ረሱል ሰለላሁ ዐለይሂ ወሰለም አሉላቸው ሙተካሚል የሆኑ አባት አርአያ ባል አርአያ ነጋዴ አርአያ መሪ አርአያ ዳኛ አርአያ ግልጽ ነው አይደል እረኛ አርአያ በየትኛውም ዘርፍ ብትሄድ ረሱል ሰላም ፊገር የማይሆኑበት ተምሳሌት የማይሆኑበት የትም ቦታ የለም ሰሃቦችን በዚህ መልኩ ነው የቀረጿቸው በቃ ሁሉም ሰሃባ እኮ ረሱል ሰላም የሆነ ስፔሻል ፓርቱን ወስዶ ነው በዛ ራሱን አንጾ የሄደበት ማለት ነውና አሰለመተ መላኩ በሩጫ አራማ የተፈለክ ምናልባት የዘመኑ ሯጮች አይደል ሰለመተ መላኩ በእግሩ ሮጦ ዘምቶ ወሮ ግመልና ከብት ነቶ ሄደን በተራራ አቋርጦ ግልጽ ነው አይደል ሱብሃንአላህ ሰለመተ መላኩ ራጅሉ ነው አሉ ረሱል ሰላም ሯጫችን ሰለመተ መላኩ ነው ያሉት በሁሉ ሜዳ ሌላ አርአያ ፍለጋ ሌላ ተምሳሌት ፍለጋ መሄድ የለብንም አለን ለዚህ ነው አሽራተ ሙበሸራ ብቻ አይደሉም ሌሎችም እኮ በጀነት የተበሰሩ ሰሃቦች አሉ እነዚህ በመደዳ የተጠሩ ናቸው በመደዳ የተጠሩት እንጂ ነብላለም እኮ በዱንያ ላይ ያሉ የግርህን ኮቴ ሰማው አሉት ረሱል ሰላም አይደል እንደ እናታችን ኸዲጃ ረሱል ሰላም ጅብሪል መጥቶ በሽርሃ በቤት من قصب في الجنه በጣም ውብ ሆነ ቤት አበሰራ ሌሎችም በርካታ ብዙ ሰሃቦች በጀነት የተበሰሩ ሰሃቦች አሉ አሽራተ ሙበሸራ ግን ልዩ የሚያረጋቸው ገና እነጻው ገና በድብቅ ገና ስቃይ መከራን ገና ዳር አርቀም አብል አርቀም ውስጥ ብዙ ስቃይ መከራ ብዙ ነገር አሳልፎ ብዙ ተርቢያ ተጨምቆ እስላም በእነሱ ትከሻ ላይ ነው የቆመው የምታየው እስላም ዓለም በሙሉ ያዳረሰው እኮ በጥቂት ሰዎች ትከሻ ላይ ነው የቆመው የት የተገነቡት ዳር አርቀም ነው አርቀም እኮ ወላ ከቁረይሽ እኮ አይደለም ከተቃራኒ ከነበሩ ጎሳዎች ነው እድሜው ራሱ 15 16 ዓመት የነበሩ ወጣት ነው እነ ዙበይርም ለዓዋም እዛ ቤት ውስጥ ነው ተርቢያ የወሰዱት እና ኡማው ወደ ቀልቡ መመለስ አለበት ኡማው ወደ ምንጩ መመለስ አለበት ወደ ቁርአን ወደ ሐዲስ ወደ ሰሃቦቹ ቁርአንን ጠጥቶ ቁርአን ስጋቸው ደማቸው ውስጥ ገብቶ ቁርአንን ወደ ኖሩት ትውልዶች خيركم قرني ثم الذين يلونهم ثم الذين ወደዛ ከተመለሰን ሁሉ ችግራችን መፍትሄ ያገኛል አላህ Subhanahu Wa Ta'ala ከነዛ ጋር على سرور متقابلين من ጋፋቸው ሰዎች አላህ ያደርጋል አሚን ጀዛከላሁ ኡስታዝ ምናልባት ቀደም ይሄ ለወጣቶች ይሄን ፕሮግራም ለሚከታተሉት አንዲት ሐሳብ ተውጂህ ሲያደርግ ነበር ራሳችንን ወደ እስላም ብናመጣ የሚል ይሄ ሐሳብ ብዙ ጊዜ በደንብ ትንሽ በቀለል ባለ መንገድ ቢብራራ ወደ እስላም መመለስ ማለት የምንሰራው ስራ ባለንበት ሚና ላይ አላህ እንዲወደው ማድረግ ነው ያዝከው ሚና ላይ የግዴታ ፍሮንት ላይ የምትገኝ ሰው መሆን አይተበቅበህም ዙበይር ኢብኑ አልዓዋም አንድ ጊዜም ቢሆን በመሪነት ሲወሳል ነበርም ብለህናል በቃ በመዋጋት ነው የጦር ሜዳ ነው የሱ ፈን ሁሉም በያዘው ፈን ላይ ልክ እንደዚህ አላህን ማስወደድ ላይ ትኩረቱን ቢያደርግ አሲምፕል አዛት ነው በቃ የዚህን ያህል ማቅለል ይችላል የግዴታ የሆነ ቦታዎች ላይ የሆነ የግዴታ ዙሁር መሆን አይተበቅበትም ምናልባት ቤተሰቦቹ ላይ መልካም ሰው ሊሆን ይችላል ማህበረሰቡ ላይ መልካም ሊሆን ይችላል በሚችለው ነገር ላይ ብቻ አላህን ማስወደድ ነው ትኩረቱ ይመስለኛል ሞራ ሐሳቡ ጀዛከላህ ይሄ ምናልባት ባጭሩ ለመግለጽ ያክል እስላም እኮ ኮምፕሊኬሽን የለውም በጣም በቃ ዲን الفطራ ነው እኮ ሁሉም ሰው አንድ አይነት ስራ ጀነት መግቢያ አንድ አይነት አይደለም ተከል ግልጽ ነው እኛ እንደ ረሱል ሰላም እኮ ሰሃቦች እኮ አታሳቸው በሞቱበት ጊዜ ሙሽ በሞቱበት ጊዜ ሐጀተል ወዳ ሲያደርጉ እኮ 100,000 ሰሃባ በላይ ነው ከሳቸው ሐጅ ያደረገው 100,000ዎቹን እናቃቸዋለን እንዴ ጥቂቶችን ነው የጠራናቸው እኛ የመሪ ጥረትን ስላለብን በዚህ በዘመናችን የአርአያ የተምሳሌት የማጣት ችግር ስላለብን እነዚህ እናወሳለን እንጂ ዋናው ዓላማ እሱ አይደለም እያንዳንዱ ሰው ባለበት ቦታ ሆኖ አላህን ማገልገል እስላም መኖር አላህ አግርቶለት ቂያዳ ላይ መጣ ማሻአላህ መጽሐፍ የሚችል ማሻአላህ ካሜራ ይዞ እኮ እስላምን የሚخدም ማሻአላህ እርሻ ቦታ ላይ ሆኖ እስላምን የሚخدም ማሻአላህ እሱ ባህር ስንበላለን እንዴ ንግድ ላይ ሆኖ አላህን የሚخدም እስላምን የሚخدም ማሻአላህ ኃላፊነት ቦታ ደግሞ ሆኖ እስላም ዋናው ጉዳይ ግን ግቡ ምንድነው ለእስላም መኖር ለአላህ መኖር አላህ ጋር ለመድረስ መሆን መቻል አለበት ያ መስራው ያ ያስከው ሚና ያስከው ፈን ያስከው ሙያ አላህ ጋር የምትደርስበት ለምን ቀጥቃጭ ብትሆን
ሊስትሮ ጠራጊ ብትሆን መንገድ ጠራጊ ብትሆን መኪና ወልዋይ ብትሆን እሱ አይደለም ዋናው ጉዳይ እዛ ሆነ በዚህ ዱንያ ላይ የኖርክ ያለው ወደዚህ አላህ ሲያመጣ አላማ አለ ያንን አላማን ሰርቭ ለማድረግ መጣር ነው ያለብህ ሰሃቦች እኮ ብዙ ለዚህ ነው በጣም ብዙ ሙያ ነው ያላቸው በተለያየ ነገር ነው የታወቁት በመሪነታቸው የሚወሱ አሉ በንግዳቸው የሚወሱ ሰዎች አሉ አብዱራህማን ብን ዐውፍ ከምንም በላይ በንግዳቸው በኢንቨስትመንታቸው ነው የሚወሱት ዑስማን ብን አፋን ብዙ ነገርን ጠቅልሎ ይዘዋል በኢንቨስትመንቱ በሀብቱ ይጠራል ምክንያቱም መዲና መሬትን ገዝቶ መስጂድ በማስፋፋት መካ ሐረምን ገዝቶ በማስፋፋት ብዕር መዑና በመግዛት ሸይኹል ኢስላም በመሸኘት ብዙ በሀብቱ ቁርአን በመሐፈዝ በአንድ ረክዓ ቁርአንን ከሱረቱል ፋቲሃ እስከ ሱረቱን ናስ በማختም ምን ጭምር ይታወቃል በንግድ ይታወቃል በቁርአን ህፍዙ ይታወቃል በቂያሙል ለይሉ ይታወቃል በመሪነቱ ይታወቃል ሀገርን በማቅናቱ ይሄን ጀምዕ ያደረጉ ሰዎች ይኖራሉ የግድ ሁሉም ሰው እንዲህ አይነት ደግሞ ጀምዕ ላይ ያደርግ ይችላል ስለዚህ ባለንበት ቦታ ላይ ለዓላማ መኖር ያ ማለት ምንድነው አላህን ታሳቢ ያደርገን መኖር ምሰራው ቦታ ላይ ሆኜ አላህን ያስደሰትኩ ነው ያለው ወደ አላህ እየሄድኩ ነው ያለሁት هل انا اسير الى الله ወደ አላህ እየተጓዝኩ ነው ያለሁት የሚለው ነው እያንዳንዱ ሰው ራሱ መጠየቅ ያለበት ይመስለኛል ባጭሩ የለቱም መልእክት ይሄ ይመስለኛል አይደል ስናጠቃለን ያው ሱሐባዎችን ስናነሳም ሚንበርም ያው ይሄን ፕሮግራም ሲያዘጋጅ አስርቱን ሲያዘጋጅ አስርቱን ብቻ ለማለት አይደለም ብዙ ሱሐቦች አሉ የረሱል ሰለላሁ ዐለይሂ ወሰለም በህይወታችን መስክ ላይ የሚገጥመንን ሱሐባ አርአያ አርገን ይዘን እንደ ከዋክብት ረሱል ሰለላሁ ዐለይሂ ወሰለም እንዳሉት መከተል ነው አይደል እኛ መርከበኞች እንደሆነ አስበን አንድ መርከበኛ በከዋክብት ነው የሚመራው ስለዚህ መንገዳችንን የሚገጥምልንን ኮከብ መርጠን አይደር እንዳልነው ቢላልን ዙበይርን ብለናል ከባህሪያችን ጋር ከስራችን ጋር ከማንነታችን ጋር የሚገጥመው ሱሐባ መርጠን አርአያችንን እነሱን እናድርግ የሚለው የፕሮግራማችን መልእክት ይመስለኛል በጣም ደስ የሚል ቆይታ እንደነበረ ተስፋ አደርጋለሁ ዙበይርን ተመልካቾችም በአዲስ እይታ እንዳዩት ተስፋ በማድረግ ይህንን ፕሮግራም እዚህ ላይ ለመቋጨት እንገደዳለን ሌሎች አብሮነት በረመዳን ፕሮግራሞች ይቀጥላሉ የተከበራችሁ ተመልካቾቻችን አብራችሁን ቆዩ አብሮነት